መለመድ እንጀራ የደፍተራ መለከት እንጀራቸው ላይ ምጣዱ ላይ እባብ በመሆን የሚጋገረውን እንጀራ ወደ እባብነት እየለወጠ ያስደነግጣቸዋል። የተመተተ መተት ነው። ሰማ ናውል ምን እንደምታደርገው ለምን ላይጠቀሙ ምን ምጣዱን ነው የለወጥከው ወይስ የምጣዱን ውስጥ ያለውን ሽቦ ነው የለወጥከው? ምጣዱንና እንጀራው ምጣዱንና እንጀራው የውስጠኛው ቴክኒሻን የታለ? ቴክኒሻን የታወቀ የምጣድ ባለሙያ ቴክኒሻን ወስደን ምጣዱ ውስጥ የሽቦ መበላሸት ሊሆን ይችላል ብለን ገምተን ነበረ። ማለት የኛን ጥርጣሬ ነገር ለማራቅ ነው። መንፈሱ የኢንኮኔልና ሌላም ብዙ ነገር የመለወጥ ባህሪ ያለው። ስለዚህ ያ ሲከፈት ምጣዱ ምንም ነገር የሆነው ነገር የለም ከውስጥ በኩል። አሁን እንጀራውን ታዩታላችሁ። ሽቦ ላይ የማይደረግ ነው ይሄ አይነት። አዎ ማለት ሶስት ዙር የሚሄድ ሽቦ የለም። አሁን ደቃቅ ነው። ያ ሰፌድ ቅርጽ ይዞ ነው የሚሄደው። ሰፌድ ቀጭን ልክ እንደ ሰፌድ ቢያንስ በ2 ሳንቲም ወፍራም ቀጭን ወፍራም ቀጭን ወፍራም ቀጭን እያለ ነው የሚሄደው። አዎ ኤሌክትሪኩ ያለበት ቦታ መጠጥ ላይ ወፈር ይላል። ቀጥታ እንደዚህ እንደ ባብ ነገር አይደለም እንደነክ እዚህ ጋር ያለውን እዚህ ክቧን ይሰራልና ከዛ ቀጭን ልጅ ነው የሚለው። ልክ እንደዚህ ማለት ነው። ልክ እንደዚህ ጀመረ ልክ እንደ ሰፌድ ነው የሚለው። ኤሌክትሪኩ መሀል ላይ ነው ያለው መነሻው ማለት ነው። አሁን እንደዚህ ጀመረ ይሄዱ አንዱ ቢያንስ 6 ዙር አካባቢ ዞሮ ነው መጥቶ እዚህ ጋር የሚያልቀው። ይሄ እኮ ይሄ ጋፕ ይፈጠራል። በጣም ትልቅ ሰማ በእንጀራው ላይ ለምን እባብ ሆንክ ነው ጥያቄ። የሚበሉ ሲያጡ ከዚህ ለቀው እንዲወጡ የተመተትከው እዚህ ቤት ነው። ምን አድርግ ተብለህ በተላክነው መሰረት ነው የተደረገው። በተላካችሁ መሰረት ምን አድርገው የተባላችሁት? ልጆቹን እንድትገብተው ንደፍና አጥፋ ነበር። ልጆቹን ገብተው ተኙበት ሌሊት ንደፍና አጥፋ ነበር የተባለው። ንደፍና አጥፋ። እሺ በምን እባብ መስለህ? እና በዚህ ጋር ነበር ብቅ እያልኩ ማስፈራራቸው። እባብ ሆነ ዘንዶ መስለህ? ቤት ጋር ነበር ብቅ በዚህ ጋር በመስኮቱ ኤሌክትሪኩ የትክክለኛ ኤሌክትሪክ እንደሆነ ከሰዓቱ እኮ ይታወቃል።